6 የጋብቻ ዘመኖች አሉ። ከ1 ዓመት እስከ 3 ዓመት ያለው የጋብቻ ጊዜ የክሬምና የአይስክሬም ዘመን የሚባል ነው። በቃ ጣፋጭ ዘመን ነው፣ ምንም ችግር የለም። የክሬምና አይስክሬም ዘመን። ከ3 ዓመት እስከ 10 ዓመት ያለው የገንፎና የጉንፋን ዘመን የሚባል ነው። ልጆች የሚወለዱበት ነው፣ ገንፎ የሚበላበት ነው። በዛው ልክ ብዙ ችግር በቀላሉ እንደ ጉንፋን የሚተላለፍበት ነው በባልና ሚስት መካከል። ከ10 ዓመት እስከ 20 ዓመት ያለው የጋብቻ ዘመን የኬክና የማላከክ ዘመን የሚባል ነው። አንቺ ነሽ ችግሩ፣ ያንተ ቤተሰቦች ናቸው ችግሩ፣ ያንቺ ቤተሰቦች ናቸው ችግሩ፣ አንተ ነህ ችግሩ የሚል የኬክና የማላከክ ዘመን ጥሩም ነው። እንደገና ደግሞ በዛውም ልክ ደግሞ ጥሩ ያልሆነ ነገር ያለበት ማለት ነው። እና በዚህ ውስጥ እንዴት ነው የምትተራረመው? ከ20 ዓመት እስከ 30 ዓመት ያለው የጋብቻ ዘመን የመብሰልና የመብሰልሰል ዘመን የሚባለው ነው። እየበሰሉ ይሄዳሉ፣ እዛው ልክም እየተብሰለሰሉ የሚሄዱበት ነው። ከ30 ዓመት እስከ 50 ዓመት ያለው የጋብቻ ዘመን የደስታና የደልታ ዘመን የሚባል ነው። ልጆች የሚዳሩበት፣ እልል የሚባልበት፣ ስራ የሚይዙበት፣ ራሳቸውን የሚችሉበት እና ባልና ሚስቶችም ደግሞ በቃ በብዙ መንገድ ራሳቸውን ችለው ሌላውን የሚረዱበት ዘመን ነው። ከ50 ዓመት በላይ ያለው የጋብቻ ዘመን የመቆጨትና የመቆላጨት ዘመን ነው። ወይም የመቆጨትና የመቋጨት ዘመን። ይቆጫሉ አንዳንድ ድሮ ቢሆን ኖሮ ድሮ ነበር፣ ድሮ ቀረ ሁሉ ነገር፣ ትዳር ድሮ ቀረ፣ ስራ ድሮ ቀረ፣ ሁሉ ነገር ድሮ ቀረ። አንሶዬ ዝንብ ራሱ ድሮ ቀረ ብሏል። የድሮ ዝንብ ሲያባረሩት ቶሎ ይሄድ ነበር እሺ ሲሉት፣ ያሁን ዝንብ ፈጣጣ ነው፣ ዝንብ ድሮ ቀረ ብሏል። ያረጁ ሲሄዱ ሰዎች የሚሉትን ሁሉ አያስተውሉም። እና የመቆጨትና የመቋጨት ዘመን፣ ሁሉ ነገር ድሮ ቀረ። ከዛ የሚቋጭበት ዘመን ነው። ምን ማለት ነው? በቃ የሚሞቱበት ዘመን ነው ማለት ነው። ሰው 50 ዓመት በጋብቻ ከኖረ እድሜው ወደ 85 91 ከዛም በላይ ሊሆን ይችላል ማለት ነው። በእነዚህ የጋብቻ ዘመን ውስጥ እንዴት ነው የምናልፈው? በመተራረም ነው የምናልፈው። አንደኛው ሌላውን በማረም በፍቅር በማረም